ሻዕቢያና ወያኔ ከሱዳን ጋር ተባብረው ደርግን ጥለዋል። አሁን እንደዛ ተባብረን እንጥላለን የሚል ምኞት ህዝብ እንደሆነ ግን የኛም ከደጋግሞ አማራ ጠላት ብለውታል ምናምን ይላሉ። የሌለ ነገር አሁን በተግባር መሬት ላይም እየታየ ያለው የኛ ሰራዊት በአማራ ክልል ገብቷል፣ በአፋርም ክልል ገብቷል። ወገናችን እናቃለን፣ ጠላታችንም እናቃለን። ሁልጊዜም ፈጣንና ወቅታዊ መረጃ እንዲደርሳችሁ ይህን ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። ላይክ እያደረጋችሁ ለሌሎች እንዲዳረስ አድርጉ። ሰብስክራይብ አድርጉ፣ ሼር አድርጉ፣ ለሌሎች አዳርሱ። ሰላም ጤና ይስጥልን፣ እንደምን አላችሁ? ባለፉት ቀናት ማለትም ነሐሴ 1 2026 በፈረንጆች ወይ ደግሞ በኢትዮጵያ ዘመን አቆጣጠር ሐምሌ 25 2018 ዓ.ም በኢትዮጵያ መንግስትና በትግራይ ሰራዊት መካከል TDF መካከል ግጭት መፈጠሩ ይታወቃል። በጦርነቱ በተወሰነ ጊዜ ከተካሄደ በኋላ ቢቆምም አሁንም በጣም የሚያስፈራና በተለይ በድንበር አካባቢ ያሉ ሰዎች ስጋት እንዳለባቸው እየገለጹ ነው። ይህም በሁለቱ በኢትዮጵያ መንግስትና በትግራይ ኃይሎች መካከል ሰራዊታቸው በራያ በአፋርና በወልቃይት በኩል ሁሉም እያስጠጉ እንደሆነና ይህ መንገድ ደግሞ ትልቅ ውጥረት እንዲነክስ ምክንያት ሆኗል ተብሏል። ትልቅ ውጥረት እንደተከሰተ በድንበር አካባቢ ያሉ ሰዎች እየተናገሩ ነው። በትግራይ ድምጽ ወያኔና በሌሎች የትግራይ ሚዲያዎች እየወጡ ካሉ መረጃዎች እንደሚያሳዩት ከሆነ በጦርነቱ የተለያዩ ድባቦችና አሁንም ቀጣይነት እንዳለውና በጣም የሚያስፈራ ሁኔታ እንደሆነ እያሳዩ ነው። ነገር ግን በመንግስት በኩል እስካሁን ምንም የተባለ ነገር የለም። ይህ በትግራይ በኩል እየወጡ ያሉት መረጃዎችና አንዳንድ የውጊያ ባለሙያዎች እንደሚሉት ከሆነ አሁን ባለው ነገር በጣም የሚያስፈራና ምክንያቱም ደግሞ የትግራይ ኃይሎች ከመንግስት እኩል አጥፍቶ ጠፊ ድሮንና የረጃጅም ርቀት ተኳሽ መሳሪያዎች እንዳላቸው ይህ በሐምሌ 25 ባለፈው ከ3 ቀን በፊት የተካሄደው ጦርነት ለጥቅም ላይ ውለዋል ተብሏል። በዚህ ምክንያት የኢትዮጵያ ሰራዊት የብልጽግና ሰራዊት ከባድ የሚባል ኪሳራ እንደደርሶበታል ተባለ እየተወራ ይገኛል። ይህም በተለያዩ የሆስፒታሎች ቁስለኞች የተኙበት እንደሆነና በትግራይ በኩል ምንም የተባለ ነገር የለም። ነገር ግን በአንድ ቀኑ ጦርነት ብቻ ከ400 በላይ ሰራዊት እንደቆሰለበትና በዳንሻ በህሞራ በጎንደር ሆስፒታሎች የተለያዩ የመከላከያ አባላት እየታከሙ እንደሚገኙ ታውቋል ማለት ነው። የወጡ ያሉ መረጃዎች ያሳያሉ። ሌላው በጣም አስፈሪ የሆነው ነገር በዛኛው በኩልም ቢሞት ነገር ግን በዛኛው በኩል እስካሁን የወጣ መረጃ የለም። በጣም የሚያስፈሪው ነገር ደግሞ አሁን ከጥቂት ሰዓታት በፊት ድምጽ ወያኔና ሌሎች ሚዲያዎች ያወጡት እንዲሁም ደግሞ ኮንፍሊክት ዞን የተባለ መረጃ ያወጡት መረጃ አለ። ይህ መረጃ ምንድነው? የትግራይና የኤርትራ ወታደሮች አሁንም በኢትዮጵያ ምድር ወይ በመቀሌ ከተማ እየመከሩ እንደሆነ ነው። ከዚህ በፊት ህዝብ ለህዝብ ግንኙነት ብለው ያወሩት የነበር አሁን ቀጥታ ከጦርነቱ በኋላ ለመጀመሪያ ጊዜ የትግራይ ሰራዊት አዛዦች ወይ ደግሞ ወታደራዊ መኮንኖች እና የኤርትራ ሰራዊት አዛዦች ጀነራሎች በመቀለ ከተማና እንዲሁም በኤርትራና ትግራይ ድንበር አካባቢ በአዲግራት አካባቢ እየመከሩና የጦር ስልት እየነደፉ እንደሆነ አዳዲስ መረጃ ድምጽ ወያኔ ይዞ ወጥቷል። እንዲሁም ደግሞ በኮንፍሊክት ዞን ይዞ ወጥቷል ማለት ነው። ምንድነው ነገሩ? ይህም ፋኖ እንዳለበት ይታመናል። የኤርትራ መንግስት የትግራይ ኃይሎች TDF ፋኖና ራሱን አዋህዶ የኢትዮጵያ መንግስት ጠላት የሚለው የኢትዮጵያ መንግስት ወይ የብልጽግና መንግስት ማውደቅ ወይ ደግሞ መጣል ይፈልጋል ተብሏል። ይህም ጦርነቱ ከተጀመረ ለመጀመሪያ ጊዜ ነው። እንደ ድምጽ ወያኔ ዘገባ ከሆነ ከዚህ በፊት ህዝብ ለህዝብ ግንኙነት ብለው ቢዋዩበት የነበረው ጉዳይ የተለያዩ የነዳጅ የመሳሪያና የተለያየ እቃዎች ከኢትዮጵያ መንግስት እውቅና ውጪ ቀጥታ ወደ ትግራይ በኤርትራ በኩል ይገባ እንደነበር ታውቋል። አሁን ግን በይፋ ጽምዶ የተባለው ከመንግስት እውቅና ውጪ ጽምዶ በተባለው ኃይል ቀጥታ ከትግራይ መንግስትና ትግራይ ወታደራዊ ኃይል መንግስት ወይ ደግሞ TDF እና የኤርትራ ወታደራዊ አዛዦች ቀጥታ ከኤርትራ መንግስት ጋር ይሄ ጉዳይ እንትን ብለዋል ማለት ነው። ይህም ከአማራ ፋኖ ጋር የሚገናኝና የሚያያዝ ጉዳይ ነው። የኤርትራ ኃይሎች የትግራይ ኃይሎችና የአማራ ፋኖ ኃይሎች በጋራ በመሆን ብልጽግናን እንጥላለን ብለው እየመከሩ እንደሆነ ይታወቃል። እንግዲህ በጣም የሚያስፈራና ብዙ ዜናዎች እንደሚያሳዩት ከሆነ ጦርነቱ አይቀሬ መሆኑ እየታየ ነው። በእኔ በኩል አሁንም ቢሆን የሚጎዳው ህዝብ ነው። በሁለቱ በኩል አሁንም እየፎከሩ ነው። ትግራይም ገደልኩ ትላለች። የኢትዮጵያ መንግስትም ደግሞ ቀርቦ ከመነጋገር ከመወያየት ይልቅ ጦርነትን መርጧል። ስለዚህ እባካችሁ ህዝቡ በጣም በፍርሃት ሜዳ ነው ያለ። በተለይ በትግራይና በአማራ ድንበር አካባቢ ያለን ህዝቦች የአማራ ህዝብ ጠቅላላ የጦርነት ህዝብ ሊሆን ነው። አሁንም እንደባለፈው እንደ 2013 2014 የጦርነት ሚዲያ መሆኑ ማይቀር ነው። ስለዚህ እባካችሁ ጸሎት አድርጉ። ይህም ደግሞ በትግራይ ኃይሎችና በመንግስት በኩል ውይይት እንዲደረግም ግፊት ቢደረግ መልካም ነው። የሃይማኖት አባቶች ካላችሁ የሀገር ሽማግሌዎች የጦርነት እንዲቀር አድርጉ። በእኔ በኩል ጦርነት ባይኖር ደስ ይለናል። ነገር ግን አሁን የሚያሳየው ነገር ወደዛ እየሄደ እንደሆነ ነው። ሰላም ለኢትዮጵያ ይሁን፣ ሰላም ለምድራችን፣ ሰላም ለዓለማችን ይሁን። እንዲህ አይነት መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። አመሰግናለሁ።